በጉጂ ዞን ከዚህ ቀደም ታርሶ የማያቅ ለምንም ስራ ውሎ የማያቅ መሬት ላይ እንደዚህ አይነት አስደማሚ ስራ ነው እያየን ያለነው። ይሄም ሙሉ በሙሉ ለውጭ ምንዛሪ ግኝት የሚውል ለኤክስፖርት የሚውል ቡና ነው። እውነት ለመናገር እዚህ ቦታ ላይ ዛሬ ያየሁትና የተማርኩት ነገር አንድ ሰው እንዴት ሀገር እንደሚሰራ አንድ ሰው ኩባንያ ሳይሆን ኢትዮጵያን ለሚያክል ብዙ ድል ብዙ ፖቴንሻል እያለ ማስተዋል የተሳነውን ሀገር ሪስክ ወስዶ ጨክኖ ገብቶ ሀገርና መንግስትን ህዝብን ማስተማር የሚያስችል ፈርቀዳጅ የሆነ ስራ ግለሰብ ሲሰራ ነው ያየሁት ዛሬ። እንግዲህ ኢትዮጵያ ውስጥ በኮፊ አረቢካ መገኘት እንታወቃለን። ኮፊ አረቢካ የተገኘው እኛ ሀገር ነው። ለረጅም ዓመታት በኤክስፖርት እንታወቃለን። በጣም አሻሽለን አሁን ባለው ልምምድ አሻሽለን በሄክታር ትልቁ የሚባለው 10 ኩንታል ነው ኢትዮጵያ ውስጥ የሚገኘው። ይሄ ከፍተኛው ነው እንጂ 7ም 8ም እናገኝባቸው አሉ። ከፍተኛ የሚባለው 10 ኩንታል ነው በሄክታር ሃርቨስት የምናደርገው። እዚህ ቦታ ላይ እጅግ ዘመናዊ የሆነ የቡና አተካከል ዘዴ እና ኢሪጌሽን ነው ያለው። ይህ ቡና ጅማ ካለው ወለጋ ካለው ሌላ ቦታ ጉጂ ካለው የሚለየው ጫካ ውስጥ ያለ ቡና አይደለም። ቡናው በንጹህ ውሃ ተጣርቶ የሚሰጠው ማዳበሪያ የሚሰጠው በአመት 2 ሃርቨስት የሚደረግ እና ጥላ የማይፈልግ ሰፋፊ ቅጠል ያለው ቡና ነው። በጣም ያስደነቀኝና ለማመን በጣም ከባድ የሆነብኝ ነገር ዛሬ ከዚህ ስፍራ በሄክታር 60 ኩንታል ነው የሚገኘው። ኢትዮጵያ እስከ ዛሬ በሄክታር 10 ኩንታል ነው የምታገኘው፣ ያውም ትልቁ ብያለሁ 10 ኩንታል። እዚህ ጋር ግን 60 ኩንታል ሃርቨስት ይደረጋል። ያውም በሰው እጅ ስለማይሰራ በማሽን ስለሚሰራ ከፍተኛ ጥራት አለው፣ ተፈላጊነት አለው። ጥራቱን ለተጠበቀ ሆኖ በሄክታር 60 ኩንታል ማለት ኢትዮጵያ በሄክታር 20 ኩንታል ብትደርስ አሁን ያለው ፕሮዳክቲቪቲ በእጥፍ ያድጋል ማለት ነው። ከብራዚልና ቪየትናም ቀጥሎ ሶስተኛዋ ትልቁ አምራች ሆናለች ኢትዮጵያ በማምረት በኤክስፖርት አይደለም በማምረት። ነገር ግን ከፍተኛ ቁጥር ያለውን ኮንሱም ስለምናደርግ በዚህ አመት ትልቁ የሚባል ኤክስፖርት በኢትዮጵያ ታሪክ ውስጥ ትልቁ ኤክስፖርት ዘንድሮ ነው። 2 ቢሊዮን ገደማ እናገኛለን ብለን ይሰራን። እስካሁን እንደዚህ አይነት ከፍተኛ ሀብት ከቡና ዘርፍ ብቻ ተገኝቶ አያውቅም። በተደጋጋሚ ቡና እያደገ ነው። በቡና ዘርፍ ኢትዮጵያ ምርታ እያመጣች ነው። የቡና ኤክስፖርት ያድጋል ሲባል የነበረው እንዲሁ ዝም ብሎ አይደለም። ባለፉት 4-5 አመታት በቢሊየን የሚቆጠሩ ችግኞች በግሪን ሌጋሲ ተተክለዋል። ግን እዚህ ቦታ ያየሁት ነገር የመጨረሻ ተስፋ ሰጪና አስደማሚ ስራ ነው። ምክንያቱም በ10 እና በ60 መካከል በአንድ ሄክታር 50 ኩንታል ዲፈረንስ አለ፣ ከ5 እጥፍ በላይ ማለት ነው። 60 ያልኩት ሁለቱን ትቼ ነው እንጂ የረገፈውን ከሚለቀመው ጋር 62 ነው ያሉት። ግን እሱ ቀርቶም 60 በ10 እና 60 መካከል ፐር ሄክታር የሚገኘው ሃርቨስት በጣም ትልቅ ነው። እዚህ ቦታ ላይ አሁን ከ750 ሄክታር በላይ ቡና ተዘርቷል፣ እየተለቀመ ነው የሚገኘው። በዚህ ቦታ ብቻ ከ45000 ኩንታል በላይ ቡና ይገኛል። በዚህ ደረጃ በ1000 ሄክታር ባልሞላ መሬት ውስጥ 45000 46000 ኩንታል ቡና በአመት ማምረት መቻል ማለት ኢትዮጵያ ውስጥ እንደዚህ ያለ በጣም ሰፊ ቦታ ነው ያለው ያልተጠቀምንበት፣ ውሃው መሬቱም ያለው ቴክኖሎጂውን እያስገባን ይሄን አይነት የቡና አስተራረስና ልማት አካሄድ የምንከተል ከሆነ አሁን የምናመርተው በ2-3 እጥፍ በ4 እጥፍ ማሳደግ ይቻላል ማለት ነው። ከውጭ ምንዛሪ ግኝትም አንፃር ከፕሮዳክቲቪቲም አንፃር በጣም ከፍተኛ የሆነ ውጤት አለው። እንግዲህ እነ ብራዚል ድሮ በፕሮዳክቲቪቲ አንደርስባቸው የምንለው እስከ 70 እና አንዳንዴም ከዛ በላይ በሄክታር ያገኛሉ። የኛ 10 የነሱ 70 ነው የነበረው። እንዴት ይደረስባቸዋል ነበር ጭንቀቱ። አሁን እዚህ ጋር ያየነው ስራ ግን 60 ኩንታል ፐር ሄክታር ማለት ኦልሞስት በእኛና በእነሱ መካከል ያለውን ልዩነት አጥቦታል። ብዙ አደናቃፊ ድምጾች፣ አደናቃፊ እሳቤዎች፣ አደናቃፊ ንግግሮች እዚህም እዚያም ይታያሉ። በአንጻሩ ደግሞ ጀግኖች ጨክነው ያለን ምቅ አቅም መንዝረው ወደ ሀብት ለመቀየርና የኢትዮጵያን ብልጽግና የኢትዮጵያን ማንሰራራት እውን ለማድረግ ደግሞ ሰዎች ይሰራሉ። እንደነዚህ አይነት ሰዎች ማገዝ ያስፈልጋል። ተጠግቶ ስራቸውን በቅርበት አይቶ መደገፍ ያስፈልጋል። ምክንያቱም ሀገር የሚቀየረው በሚፈጥሩ ሰዎች ነው።
ሀገር የሚቀየረው የተደበቀን እምቅ አቅም መመንዘር በሚችሉ ሰዎች ነው። እንደነዚህ አይነት ሰዎች አልፎ አልፎ ሲገኙ በቅርበት ማየት፣ መግራት፣ መምራት፣ መደገፍ እና ለውጤት እንዲበቁ ማድረግ ያስፈልጋል። እኛ ሀገር ቡና እንደዚህ ለመኪና የሚተው ቦታ የለው፣ ተጠጋግቶ ነው የሚተከለው። ይሄ በጣም ለብዙ የቡና አምራች አርሶ አደሮች አስተማሪ ሰርቶ ማሳያ ይመስለኛል። ብዙዎች እዚህ መጥተው ቢያዩ ቢማሩ በዚህ መንገድ ቢሰሩ በአመት 10 ከማምረት በአመት 60 ማምረት በእጅጉ ሀብታም ያደርጋል፣ ተጠቃሚ ያደርጋል። ይህ ስራ እንዲበረታታ መንግስት የበኩሉ ሚና ይጫወታል። የዚህን ማሳ እርሻ ባለቤት እና የዚህን አይነት ሳቢ ፈጣሪም በከፍተኛ ደረጃ ማድነቅ ማመስገን እፈልጋለሁ። እንዳያችሁት ወጣት ነው። በዚህ እድሜው ይህንን ቻሌንጅ ተቋቁሞ እንደዚህ አይነት ስራ መስራቱ ለብዙ ወጣቶች አርአያ ይሆናል። ብዙዎች ይህንን ፈለግ ቢከተሉ በዚህ መንገድ ቢሰሩ ኢትዮጵያ ውስጥ አሁን የምናየው ችግር ይቀረፋል፣ ብልጽግና እውን ይሆናል። በድምሩ ኢትዮጵያ የማንሰራራት ዘመኗን ጀምራለች ብዬ ተደጋጋሚ ተናግሬያለሁኝ። እውነት ነው። በቡና ይሄ የማንሰራራት በቂ ማሳያ ነው። ከ10 ኩንታል 60 ኩንታል መግባት ለኢትዮጵያ የማንሰራራት ይበልጥ የመጠቀም ይበልጥ ከሀብቷ አትራፊና ተጠቃሚ የሚያደርጋት መንገድ ነው።